ውድ ተመልካቾቼ ዛሬ የምነግራችሁ ታሪክ በአሜሪካ የበረዶ መንሸራተቻ በሆነችው ከተማ ሚኒ ውስጥ የተከሰተ ወንጀል ነው። ይህ ልጅ የገዛ ፍቅረኛውን ደጋግሞ ተኩሶ በጥይት ይገደላል። ሲጠየቅ ግን ባርቆበት እንደገደላት ነው የተናገረው። የሚገርም ታሪካችን የሚጀምረው ሚኒ ከተማ ውስጥ ነው። ይህ ቦታ በአስደናቂ የበረዶ ሸርተቴ መዝናኛዎች የሚታወቅ ነው። ሰላማዊና ውብ ከተማ ነው። በዚህ ከተማ ውስጥ ሁለት ጥንዶች አሉ። ማይክል ዴሳንቲስ እና ኦስቲን ዱሴት የተባሉ የሚዋደዱ ፍቅረኛሞች። እነዚህ ፍቅረኛሞች የሚኖሩት በአፓርታማ ውስጥ ተከራይተው። ማካኤላ የ23 ዓመት ወጣት ናት። በአካባቢው ላይ የምታወቀው ለሰዎች በምታደርጋቸው ቀን ነገሮች ነው። ለታናሽ እህቷ አርአያ የሆነች ሴት ናት። ኦስቲን ደግሞ የ24 ዓመት ወጣት ነው። እነዚህ ፍቅረኛሞች በውጭ ለሚያያቸው ሰው እጅግ የሚዋደዱና ለወደፊት ብሩህ ተስፋ ያላቸው ይመስሉ ነበር። በተለያዩ ማህበራዊ ሚዲያ ላይ በሚያጋሯቸው ፎቶዎች፣ የፍቅር ጥቅሶች በጣም ደስተኛ ይመስላሉ። ማንም ሰው ግን ከዚህ ውብ ደስታ በስተጀርባ የተደበቀ ነገር አለ ብሎ አያስብም። ያው አዲስ ፍቅር ሲጀመር ሁሉም ነገር ጣፋጭ ነው። ነገር ግን በመሃል ላይ አለመተማመን ካለ ጣፋጭነቱ ወደ መራራነት ይቀየራል። እነዚህ ጥንዶች ያልታሰበ ነገር ገጠማቸው። የካቲት 8 እንደ አውሮፓውያን አቆጣጠር በ2004 ያ የተረጋጋ ሰላማዊ ከተማ በምሽት ድንገት ተረበሸ። ሰዓቱ ምሽት 1 ሰዓት ተኩል ነበር። ድንገተኛ የስልክ ጥሪ ተደረገ ወደ 911። ስልኩንም የ911 ሰራተኞች አነሱት። ስልኩን የደወለው ኦስቲን ነበር። በድንጋጤና በተረበሸ ድምጽ ነበር ስልኩን የሚያወራው። ኦስቲንም ሽጉጡ ድንገት ባርቆበት ፍቅረኛውን እንደመታት ለሰራተኛው ነገረው። ነገር ግን ኦስቲን ከሰራተኛው ጋር እያወራ እያለ ከጀርባ ወደ ፍቅረኛው ማይክል ዞሮ የሚናገረው ነገር በሙሉ በስልክ ጥሪው ላይ ተመዝግቧል። እዚህ ጋር ነው ታሪኩ ውስብስብ የሚለው። ኦስቲንም ስልኩን ሳይዘጋው በሚያሳዝን ድምጽ ይቅርታ የኔ ፍቅር፣ ይሄን አደረግኩ ብዬ ማመን አልችልም እያለ ይርበተበት ነበር። ወደ 911 የደወለው ጥይቱ ባርቆበት እንደተኮሰ ነው። ነገር ግን ለምንድን ነው ይሄን አደረግኩ ማለት አልችልም ብሎ ሚርበተበተው? ኦስቲን እንደዚህ ብሎ ከተናገረ በኋላ ስልኩን አቋረጠው። ከጥቂት ደቂቃዎች በኋላ ሁለተኛ ጥሪ አደረገ። በሁለተኛው ጥሪ ደግሞ ፍቅረኛዬ በጥይት ተመታለች፣ አምቡላንስ ላኩልኝ የሚል ነበር። በዛን ሰዓትም እንዲህ እያለ ይናገር ነበር። እኔ እንዲህ ያለ ነገር አላደርግም፣ በፍጹም እስር ቤት መግባት አልፈልግም እያለ ይናገር ነበር። ኦስቲን አምቡላንሱ ስለቆየበት ማካኤላን በራሱ መኪና ጭኖ ወደ ሆስፒታል ወሰዳት። የሕክምና ባለሙያዎችም ማካኤላን ከመኪናው ጀርባ ሲያወጧት በጣም ደም እየፈሰሳት ነበር፣ ግን በህይወትና በሞት መካከል ነበረች። ወዲያውንም የሕክምና እርዳታ ተደረገላት። ሁኔታው እጅግ አሳሳቢ ስለነበር ወደ ሌላ ሆስፒታል ሪፈር ተጻፈላት። እዛም እንደደረሰች ሕክምና ተደረገላት። ሁኔታው ግን እየተባባሰ መጣ። ከፍራንክሊን ሆስፒታልም ወደ ፖርትላንድ ሜን ሜዲካል ሴንተር ተወሰደች። የሕክምና ባለሙያዎቹ ህይወቷን ለማትረፍ ቢረባረቡም ነገር ግን በደረሰባት ከባድ ቁስል ምክንያት ያቺ የ23 ዓመት ወጣት ማካኤላ ህይወቷ አለፈ። ፍቅር በተሞላበት ቤት ውስጥ የጀመረ ህይወት በሆስፒታል ቀዝቃዛ ክፍል ውስጥ አበቃ። ኦስቲንም ግን አሁንም ድረስ አደጋ ነው ይላል። ነገር ግን ፖሊስ ምርመራውን ቀጠለ። በማግስቱ መጋቢት 9 ፖሊስ ሁለቱ ፍቅረኛሞች ወደሚኖሩበት ኮንዶሚኒየም ቤት ሄደ። መርማሪዎችም ቤቱን ሲፈትሹ ያገኙት ነገር ኦስቲን የሰጠው ቃልና እነሱ ያገኙት ነገር ፈጽሞ የተለያየ ነበር። ሳሎን ውስጥ በነበረው ሶፋ ላይ ሽጉጥ አገኙ። ቀጥለውም በመሬት ላይ አንድ ጥይት አይደለም 3 የተተኮሱ የጥይት ቀፎዎች ተገኙ። ኦስቲን ሽጉጡ እንደባረቀበትና አንዴ እንደተኮሰ ነው የተናገረው። ነገር ግን የተገኘው 3 ቀለሃ ነው። ይሄ እሱ ከሰጠው ቃል ጋር ተቃራኒ ነበር። ፖሊስም ቤቱን በደንብ ሲፈትሽ አንዱ ጥይት ከቤቱ ግድግዳ አልፎ የጎረቤት ጣራ ላይ አገኙ። የአስክሬኑ ምርመራ ውጤትም ወጣ። ማካኤላ ባርቆ በተኮሰ ጥይት ሳይሆን ሆን ብሎ እሷ ለመግደል ደረቷ ላይ በተደጋጋሚ 3 እንደተመታች ምርመራው አረጋገጠ። ኦስቲንም በቁጥጥር ስር ዋለ። ታናሽ እህቷም ስለ ማካኤላ እንዲህ ስትል ጽፋለች። ማካኤላ እጅግ ቅንና አስተዋይ፣ ለእሷ ሳይሆን ለሌሎች የምትኖር እንደነበረች፣ እሷ ላይ በፍጹም ይሄ ነገር ይደርሳል ብዬ አስቤ አላውቅ ነበር ስትል ትናገራለች። ኦስቲንም ለሰራ ወንጀል ተፈረደበት። እናንተስ ስለዚህ ታሪክ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ታሪክ እስከምንገናኝ ቸር ሰንብቱ።